ጨረቃ አባዬ ምን ሆኖ ነው አፍንጫው ላይ ተደረገለት? ጉንፋን ይዞት ነው እንዴ? አባተረስ አባተረስ አባዬ ተረስ አንደኛ ኮቶ ሰርተፍኬቱ አንዴ ተረስና ጎበዝ ብለህ ረግባሬ ሳመኝ። ጨረቃ አታልቅስ። እኔና ማሙሽ ለማንጠለ ነው የምትሄደው። ተረስ አታልቅስ። የት ልሄድ ነው? ማሙሽ አባዬ እኮ ሞተ። ከዚህ በኋላ አይመለስም። ለምን? አባዬ ተረስ። ጨረቃ አብረን እንሄዳለን። አብረን እንሄዳለን። አባዬ ከትምህርት ቤት ቆርቦ ነው የመጣነው። ናና ስራ አድርግ። አባዬ ተረስ። ለምንድን ነው ዝም የሚለኝ? ጨረቃ ለምንድን ነው ዝም የሚለኝ? አያወራኝም እንዴ? ጨረቃ አታልቅስ። አንተ ጨረቃ እሺ እኔም ላልቅስ? እኔ ምን አውቃለሁ? አባተረስ ጨረቃ ተነስ። አባዬ ወጣሁንም እንዴ ወጥ እየሰራ ነው? አዎ። እንዴ ሽንኩርቱ ከትፈሳ ታስገባው ነው እንዴ? ሽሮውን ዝም ብለህ የምታንበጫብጨው? እኔ እኮ መክተፍ ስለማልችልበት ነው። ሽሮውን ላፍላውና አንተ ስትመጣ ከትፈት ትጨምራለህ ብዬ ነው። እሺ እኔ ከትፌ እጨምረዋለሁ፣ ግን እንደዚህም ይሰራል? እሺ እኮ ይሰራል። እንዳባዬ ግን ምጣፍጣ አይመስለኝም። አልሰማሁም ወንድሜ አልሰማሁም ጓዴ አልሰማሁም ወንድሜ አልሰማሁም። የአባዬ መሞት ነው ያልሰማው? አዎ ልጄ አልሰማሁም። ታዲያ ለምን ሳይሰሙ ያለቅሳሉ? ይኸውልህ ማሙሽ አልሰማሁም እኮ ሲሉ ዛሬን የሰማውን ለማለት ፈልገው ነው እኮ። ዛሬን የሰማው በሉ አሁን አልቅስ። አልሰማሁም ጓዴ አልሰማሁም ልጄ። የኔ ማር፣ የኔ ቆንጆ፣ የኔ ሚሊዮን፣ የኔ ኤቲኤም ካርድ፣ የኔ ዶላር ደግሞ እኮ እንዴት እንዳሳመርሻት እንዴ! ልዕልት አስመስዬ ነው። ስሚ የህይወቴ መሰረት የገቢ ምንጭ ናት እኮ። ደግሞ እኮ እንዴት እንዳደገች። ቆይ የገንዘብ ምንጭ መሆኗ ገባት እንዴ? ያወቅሽ 3 ወር ሙሉ ያለኝን እኮ ፎጭ ያደረኩት እንደዚህ እንድትፋፋ ነው። ቆይ ግን ለምንድን ነው ሰውየው ጋር ስትሄጂ ይዘሻት የማትሄጂው እንዴ? ልጅ መውለድ እንደሚፈልጉ ነግረሽኛል። ሲያዩት እኮ ይበልጥ ነው የሚጓጉት። አንቺ ጅል! የካዝና ቁልፍ በአደባባይ ላይ ዝም ብሎ ተንጠልጥሎ ይሄዳል እንዴ? ደበቅ ነው የሚደረገው። እሺ ለጊዜው አንቺ ጋር ትደበቅ። ከዛ በኋላ እኔ ነገሮች